አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ኢድ ሙባረክ። ያው እንግዲህ ካለፈም ቢሆን ኢድ ሙባረክ አለይና አለይኩም። ተቀበለ አላህ ሳሊሐል አዕማል ሚና ወሚንኩም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ኢድን በስደት እንዴት አሳለፋችሁት? በእርግጥ በሀገራችን ላይ ነው ሁሉም ነገር፣ በሀገር ቤተሰብ ጋር ነው ደስ የሚለው። ግን እኛ ደግሞ አላህ እስከፈቀደልን ድረስ እንደዚሁ በስደት እያሳለፍን እንገኛለን ማለት ነው። ኢንሻአላህ ያልፋል። እኛም ቤተሰብ ጋር የምናሳልፍበትን ቀን አላህ ቅርብ ያደርግልናል። አብሽሩ፣ አይዟችሁ። አላህ ሀገራችንንም ሰላም አድርጎ ህዝባችንንም አላህ ሰላም ያርግልን። ሀገራችንንም አላህ ያረጋጋልን። ርዝቃችንንም አላህ በሀገራችን ያርግልን። እና ውዶቼ እንዴት ናችሁ? ደህና ናችሁ ወይ? የኢዱስ ስራ እንዴት ነበር? አንዳንድ ቤት በጣም ነው እኮ የሚበዛው። እንኳን ቀርቶ ኢድ ሆኖ አይደለም። አብሽሩ፣ አይዟችሁ፣ አላህ ያበርታችሁ ውዶች። እና እላችኋለሁኝ ዩቱብ የጀመራችሁ እህቶቼ እንዴት ነው? ዩቱብ እንዴት ይዟችኋል? እየበረታችሁ ነው ወይስ ተስፋ እየቆረጣችሁ? ተስፋ እንዳትቆርጡ መቼም። ይሄው እኔም ተስፋ አልቆርጥም ብዬ እየታገልኩኝ ነው። እና አብሽሩ፣ ጉዞ ወደፊት ኢንሻአላህ። ተስፋ እንዳትቆርጡ እላችኋለሁ። እኔ ግን ምን እንደው አላውቅም፣ እይታው እንትን ብሏል። የሆነ ቪዲዮ አጥፍቼ ነበርና 3 ነው 4 ቪዲዮ ይሁን አጥፍቼ ነበር። ከዛ ወዲህ እይታው አይጨምርም። የዛ ይሁን በሌላ ኬዝ ይሁን አላውቅም፣ ብቻ ምክንያቱን አላወኩም። ግን እይታ አይጨምርም። በፊት መሻአላ እይታ ቀን በቀን ይጨምር ነበር ማለት ነው። አሁን ግን አልጨምር ብሎኛል። ችግሩ ምን እንደሆነ አላወኩም። የምታውቁ እህቶቼ አስረዱኝ ማለት ነው። ምክንያቱን አላወኩም እኔ። ያው እንግዲህ ምርጥ ምርጥ እህቶች ያላችሁኝ የምታስረዱኝ፣ ግን አሁን ላይ ስራውን ቢዚ ስለሚያረጋችሁ በዛ ነው በውስጥ ያልጠየኳችሁ ማለት ነው። እና ቪዲዮዬ ከደረሳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። ቤተሰብ የሚሆናችሁ አመሰግናለሁ። ምስጋናዬ ከልብ ነው። በጣም ነው የማመሰግነው።
ቤተሰብም ያልሆናችሁ ቤተሰብ ሁኑ፣ አበረታቱኝ። በነገራችን ላይ አሁን ላይ ያው እንደኔ አዲስ ጀማሪዎች ነው እንደው ሰብስክራይብ እንኳን መደራረግ እንትን የምንለው እንጂ ዩቲዩብ ወደ ዩቲዩብ ያልመጡም እህቶቻችን ብዙም ሐዲሶቹ ላይ ብዙ እንትን አይሉ። እኛም የምናቀርበው ስለሌለን ማለት ነው። የምናቀርበው ወይም የሚያዝናና ወይም ያኔ አይዲያው ስለሌለን የምናቀርበው ለዛ ነው መሰለኝ። ኢንሻአላህ ደግሞ እኛም አንድ ቀን አይዲያችንን አውጥተን የምናቀርበው ይኖረናል ማለት ነው ውዶችዬ። እና አብሽሩ፣ አይዟችሁ፣ በያላችሁበት ሰላማችሁን ሁሉ እመኛለሁ። አላህ ደግሞ ስደትን በቃ ብሎን በሀገራችን ርዚቃችንን ያረብ በሀገራችን አርጎልን መታዘዝ ወጥተን በሀገራችን የምንኖር አላህ ያርገን። እንደኔ ስልችት ያላችሁ ጧት ተነስቶ ወጣና መጥረጊያ ይዞ መሮጥ ያንቀጠቀጣችሁ ያ ረቢ፣ እኔ ሁሉም ሰው እንደራሴ ነው የሚመስለኝ። አብሽሩልኝ፣ አይዟችሁ። እስኪ ዱአ አድርጉ፣ በዱአችሁ በርቱ። ያው እንግዲህ ሀሳብ አስተያየታችሁን በኮሜንት አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። መልካም ሙሉ መልካም ቀን ብያለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።